የውጭ ሀገር ጉድፍቻን በተመለከተ በተሻሻለ የቤተሰብ ሕግ የውጭ ሀገር ጉድፍቻ የተፈቀደ ነበር። ነገር ግን በተግባር ወደ ውጭ ሀገር በሚሄዱት ልጆች ላይ ማህበራዊ፣ ኢኮኖሚያዊ እና ስነ ልቦናዊ ቀውሶች የገጠማቸው በመሆኑ እንዲሁም ለባርነት፣ ለግዴታ ስራ አገልጋይነት የተጋለጡ በመሆኑ ለወሲብ ንግድ፣ ኢሰብአዊ አያያዝና ባህልና ወጋቸውን ካለማወቅ የማንነት ቀውስ እየገጠማቸው ከመሆኑ አንጻር የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1070 ዝባር 2010 የውጭ ሀገር ጉድፍቻን በህግ ተከልክሏል። እንግዲህ በአዋጅ ከተከለከለ በኋላ በተግባር ትውልድ ኢትዮጵያውያኖች የውጭ ሀገር ዜጎች ከልጅነታቸው ጀምሮ የሚያሳድጓቸውን ልጆች የሚረዷቸውን የቤተሰብ ልጆች በጉድፍቻ ወደ ውጭ ሀገር ለመውሰድ እየተቸገሩ በመሆኑ በፍርድ ቤት ኬዝ ቀርቦ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሶ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በቅጽ 12 በሰበር መዝገብ ቁጥር 189201 መጋቢት 2 2012 ዓ.ም እንግዲህ የህዝብ ተወካዮች ያወጣው የከለከለው የውጭ ሀገር ዜጎች በተመለከተ መተርጎም ያለበት ሁሉንም የውጭ ሀገር ዜጎች ነው ወይ? ትውልደ ኢትዮጵያውያን የውጭ ሀገር ዜጎች በህዝብ ተወካዮች ምክር ቤት በተለያዩ የኢኮኖሚ ጉዳዮች ላይ እንዲሳተፉ እዚህ ቀደም አዋጅ ቁጥር 270 1994 ህግ ወጥቶ ትውልደ ኢትዮጵያውያኖች በሀገራቸው ኢኮኖሚ ለውጭ ዜጎች የተከለከሉ ንግዶች ወይም ሴክተሮች ተፈቅዶላቸው እየሰሩ ከመሆናቸው አንጻር ትውልደ ኢትዮጵያውያኖች ለሀገራቸው ከሚያበረክቱት የኢኮኖሚ፣ የቱሪዝም፣ የቴክኖሎጂ ሽግግር አንጻር ዲያስፖራ ኮሚኒቲ ተብለው የዲያስፖራ ጽሕፈት ቤት ተቋቁሞ በህግ በፖሊሲ ዲያስፖራውን ማህበረሰብ እውቅና ተሰጥቶ ለሀገሩም ከፍተኛ አስተዋጽኦ እያደረገ ባለበት ሁኔታ ትውልደ ኢትዮጵያውያን የውጭ ሀገር ዜጎች ከልጅነታቸው ጀምሮ ሲረዷቸው ሲያሳድጓቸው የነበሩትን ልጆች ወደ ውጭ ሀገር እንዳይወስዱ መከልከል ከመንግስት ፖሊሲ እዚህ ቀደም ከወጡት ህጎች አንጻር አግባብነት የሌለው መሆኑን መሰረት በማድረግ ትውልደ ኢትዮጵያውያኖች ከሀገራቸው ባህል፣ ቋንቋ፣ ማንነት ጋር ብዙም ይራራቃሉ ተብሎ ስለማይታሰብ ስለዚህ ልጆቹም ወደ ውጭ ሀገር ቢሄዱ የባህል የማንነት ችግር ይገጥማቸዋል ተብሎ ስለማይታሰብ ህጉ መተርጎም ያለበት ለልጆቹም ልዩ ጥቅም መሆን ስላለበት ትውልደ ኢትዮጵያውያኖች በጉድፍቻ ወደ ውጭ ሀገር ልጅ መውሰድ ከፈለጉ ጥብቅ የሆኑ መስፈርቶች በህጉ የተቀመጡትን ወደ ውጭ ሀገር የሚወስደው በጉድፍቻ ወደ ውጭ ሀገር የሚወስደው የኢኮኖሚ የማህበራዊ ስታተሱን በውጭ ጉዳይ በኤምባሲ በኩል እየተጣራ ፍርድ ቤቶች ተገቢውን ማጣራት በማድረግ ልጁን ወደ ውጭ ሀገር ቢወስዱ በስርዓቱ ሊያሳድጉት ይችላሉ የሚል ድምዳሜ ላይ በፍርድ ቤቶች ከደረሰ የጉድፍቻ ስምምነቱን ፍርድ ቤቱ ተገቢውን ማጣራት በማድረግ ሊያጸድቁ እንደሚችሉ ከዚህ አንጻር ህጉ መተርጎም ያለበት ትውልደ ኢትዮጵያውያን የውጭ ዜጎችን ባካተተ መሆን የለበትም። ትውልደ ኢትዮጵያውያን የውጭ ሀገር ዜጎች በጉድፍቻ ልጅ መውሰድ አለባቸው በማለት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የህግ ትርጉም ሰጥቷል። ከዚህ አንጻር ትውልደ ኢትዮጵያውያን የውጭ ሀገር ዜጎች በጉድፍቻ ልጅ መውሰድ ይችላሉ ማለት ነው። ይህ እና ተያያዥነት ያላቸው የጉድፍቻ ጥያቄዎች ካሏችሁ ኮሜንት ላይ መጻፍ ትችላላችሁ። ለማንኛውም የህግ ምክር 0911 99 27 19 መደወል ትችላላችሁ። አመሰግናለሁ።